ይስጥልኝ ውድ የባሶ ሚዲያ ዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ። የዕለቱን አጫጭር ዜናዎች ይዤ ቀርቤያለሁ። አብራችሁን ቆዩ። ኢትዮጵያ፣ ኤርትራ፣ ሶማሊያና ጅቡቲን ያካተተ የአፍሪካ ምስራቃዊ ክፍል የዓለምን ሀያላን አይን ያረፈበት ቀጠና ነው። የአፍሪካ ቀንድ ክልላዊና ዓለም አቀፋዊ ኃይሎች ትልቅ የስበት ማዕከላቸው አድርገውታል። ቀደም ሲል ይህን አካባቢ ዋና ትኩረታቸው አድርገው የነበሩት እንደ አሜሪካ እና ቻይና ያሉ ሀያላን የነበሩ ሲሆን አሁን ግን የአፍሪካ ቀንድ ለአዳዲስ ተወዳዳሪዎች ወሳኝ የፉክክር ሜዳ ሆኗል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ቱርክ፣ ኳታር እና ኢራን፣ ግብጽ በአፍሪካ ቀንድ ጥቅማቸውን ለማስጠበቅ እየተንቀሳቀሱ ያሉ ዋና ቀጠናዊ ተዋናዮች ሆነው ብቅ ብለዋል። በአሁኑ ጊዜ አሜሪካ፣ ፈረንሳይ፣ ጃፓን፣ ቻይና እና የተባበሩት አረብ ኤሚሬትስን እና ቱርክን ጨምሮ 11 ሀገራት በቀይ ባህር ዳርቻ ላይ የጦር ኃይል ሰፈር አላቸው። እነዚህ የመገኘታቸው ምክንያት እንደ ሀገሪቱ ይለያያል። ይሁንና በቅርብ ጊዜ ጂኦፖለቲካዊ ክስተቶች የአካባቢውን ስትራቴጂካዊ ጠቀሜታ በማሳደጉ ቀይ ባህር ታላቅ የኃይል ሽኩቻ ምህዋር መሆኑ ግልጽ ነው። 2250 ኪሎ ሜትር የሚሸፍነው የቀይ ባህር ኮሪደር ሜዲትራኒያን ባህርና ህንድ ውቅያኖስን አልፎ ወደ ኤሽያ የሚገባው ቁልፍ የውሃ መስመር ሲሆን በየዓመቱ በቢሊዮኖች የሚቆጠር የንግድ እንቅስቃሴ ይከናወንበታል። ከ10 በመቶ በላይ የሚሆነው የዓለም ንግድ በየዓመቱ በቀይ ባህር በኩል ያልፋል። የንግድ መስመሮቹ በዓለም ላይ ካሉት 10 እጅግ ስትራቴጂካዊ የውሃ መንገዶች ሁለቱ ማለትም በባህሩ ደቡባዊ መግቢያና የሚገኘው ባብ አል ማንዳብና በሰሜን የግብጽ የሚገኘው ስዊዝ ካናልን ያቋርጣሉ። ይህ የቀይ ባህር አካባቢ በይዘትና በከበሩ ማዕድናትም የበለጸገ ነው። የማሪን ኢንሳይት መረጃ እንደሚያመለክተው በቀይ ባህር ጠረፎች 10 ትላልቅ እና ስራ የሚበዛባቸው ወደቦች አሉ። በቀይ ባህር ዙሪያ ከሚገኙት ስራ የሚበዛባቸው ወደቦች መካከል የጅዳ ወደብ አንዱ ሲሆን በአመት ወደ 52 ሚሊዮን ቶን ጭነት፣ 4 ሚሊዮን ኮንቴነሮች እና 275700 መንገደኞችን ያጓጉዛል። በፖርት ሱዳን 8.6 ሚሊዮን ቶን ጭነትና 431,000 ኮንቴነሮች ይጓጓዛል። ሌላው ቀይ ባህር ላይ የሚገኝ ወደብ የጅቡቲ ወደብ ሲሆን ከ5.8 ሚሊዮን ቶን በላይ ጭነት እና 295,000 ኮንቴነሮችን በአመት ይተላለፉበታል። በምጽዋ ወደብ ደግሞ በአመት 826,000 ቶን ጭነት ያልፋል። እጅግ አስደንጋጭ ዜና ከወደ ጀርመን ውስጥ የአንዲት ኤርትራዊት እጆች ተቆርጠው መንገድ ላይ መገኘታቸው ድንጋጤን ፈጠረ። በጀርመን ነዋሪ የሆነች ማንነቷ ለጊዜው ያልተገለጸ ኤርትራዊት ዌስትፋሊያ ከተማ ላይ A45 ጎዳና ላይ ከቀሪው ሰውነቷ ተለይተው 2 እጆቿ ተቆርጠው ተገኙ። ሰኞ ማለዳ ላይ እጆቿ በአንድ አሽከርካሪ በጎዳና ላይ ታይተው ለፖሊስ የተጠቆሙት የዚህች ኤርትራዊት የቀረው አካሏ የት እንዳለ እሷ በህይወት ትኑር አትኑር እስካሁን ድረስ ምንም የታወቀ ነገር የለም። የስደተኛዋ ኤርትራዊት ማንነት በፖሊስ የተለያየው አንድ ዛፍ ስር ተቆርጦ ከተገኘው እጇ ላይ በተወሰደ አሻራ ምክንያት መሆኑን ተገልጿል። በጀርመን ኮሎን የሚኖሩ የኤርትራውያን ኮሚኒቲ ውስጥ ተሳትፎ ያላቸው አቶ ወደብ ቴዎድሮስ ለቢቢሲ እንደተናገሩት ክስተቱ በአገሪቱ ውስጥ ከፍተኛ ድንጋጤን የፈጠረ ሲሆን በየሰዓቱ ሚዲያዎች እየዘገቡት ነው ተብሏል። ይህ አሰቃቂ ዜና ከተሰማ በኋላ በጀርመን የሚገኙ የኤርትራ ማህበረሰብ ዘንድም ከፍተኛ ሀዘንና ድንጋጤን የፈጠረ መሆኑን አብራርተዋል። የአንድ ልጅ እናት የሆነችውና 2 እጆቿ ከቀሪው አካሏ ተለይተው የተገኙት የኤርትራዊቷ ስደተኛ ባል እስካሁን የት እንደሚገኝ እንዳልታወቀ የጀርመን ጋዜጦች ዘግበዋል። ሰኞ ዕለት በወጡም የመገናኛ ብዙሃን ዘገባዎች ይህ 32 ዓመት ሴት ልጅ ነው የተባለው የ3 ወር ህፃን እጆቿ ከተገኙበት ስፍራ በቅርብ ርቀት ላይ በሚገኝ የኮፕቲክ ኦርቶዶክስ ቤተክርስቲያን ገዳም ደጅ በህፃን ጋሪ ላይ ብቻውን ተገኝቷል። እጆቿ ተቆርጠው የተገኘችው ኤርትራዊት ጥገኝነት ለመጠየቅ ከኤርትራ የመጣች እንደሆነና በቦን ከተማ የጥገኝነት ጠያቂዎች መጠለያ ማዕከል ውስጥ ተመዝግባ እንደነበር ፖሊስ አስታውቋል። መረጃውን ያገኘነው ከቢቢሲ ነው። ሊፈርስ ከጫፍ ደርሷል የተባለው የፌደራል መንግስቱና የትግራይ ክልል የፕሪቶሪያው ስምምነት የፌደራል መንግስትና የትግራይ ክልል አመራሮች ከ2 ዓመት ደም አፋሳሽ ጦርነት በኋላ
የደረሱበት የፕሪቶሪያ የሰላም ስምምነት በተለያዩ አዳዲስ ውዝግቦች ምክንያት ሊፈርስ ከጫፍ ደርሷል ሲሉ የተለያዩ ሪፖርቶች አመልክተዋል። ውጥረቱ በዋናነት የተከሰተው በዲዲአር ትጥቅ መፍታት ከሰራዊት ማሰናበትና መልሶ ማቋቋም ስምምነት መሰረት ለክልሉ ታጣቂዎች ከፌዴራል መንግስት ይላክ የነበረው ድጎማና በጀት መቋረጡን ተከትሎ መሆኑን ዘገቦች አመልክተዋል። ይህ የዲዲአር በጀት መቋረጥ በክልሉ ውስጥ አዳዲስ የፋይናንስ ቀውስ የፈጠረ ሲሆን አብዛኞቹ የትግራይ ክልል የመንግስት ሰራተኞች የሁለት ወር ደሞዝ እንዳልተከፈላቸው ከጉዳዩ ቅርበት ያላቸው ምንጮች ተናግረዋል። ለዚህም ምክንያት አንድ ስማቸው እንዲጠቀስ ያልፈለጉ የክልሉ ባለስልጣን እንደተናገሩት የዲዲአር በጀቱ በመቋረጡ የክልሉ አስተዳደር ለህዝብ አገልግሎት ለሲቪል ሰራተኞች የተመደበውን መደበኛ በጀት ለታጣቂ ኃይሎች ደሞዝ ክፍያ እያዋለው ነው ብሏል። ምንም እንኳ ከፌዴራል መንግስት የሚላከው መደበኛ በጀት ባይቋረጥም በክልሉ አመራሮች በኩል በጀት የማዛወር ስራ እየተሰራ መሆኑን የህዝብ አገልጋዮች ደሞዝ እንዲያጡ ማድረጉን ምንጮች ተናግረዋል። ከቀናት በፊትም የተለያዩ የመንግስት ሰራተኞች ደሞዛችን ይከፈለን የሚል ተቃውሞ በተለያዩ የትግራይ ከተሞች ማሰማታቸው ይታወሳል። ከዲዲአር በጀት መቋረጥ በተጨማሪ ከዚህ ቀደም የትግራይ ኃይሎች የአፋር ክልልን ድንበር ጥሰው የገቡ ቢሆንም በኋላ ላይ ለቀው ቢወጡም ድርጊቱ ራሱ በስምምነቱ ላይ የፈጠረው ስጋት ከፍተኛ እንደሆነ ተገልጿል። በሌላ በኩል ደግሞ የህዝቡ እንግልት አባብሷል የተባለ የነዳጅ እጥረት በክልሉ ተከስቷል። ምንም እንኳን ነዳጅ ወደ ክልሉ እየገባ መሆኑ ቢነገርም ነዳጅ የት እንደደረሰ እንደሆነ አይታወቅም ያሉት ነዋሪዎቹ ህዝቡ በከፍተኛ የነዳጅ እጥረት እየተሰቃየ መሆኑን ገልጸዋል። በክልሉ በተፈጠረው በዚህ አዲስ ውጥረትና አስተዳደራዊ ችግር ዙሪያ የጊዜያዊ አስተዳደሩ አካል የሆኑት ጀነራል ታደሰ ወረደ ዝምታን መምረጣቸው የተለያዩ ጥያቄዎችን አስነስቷል። ጀነራሉ በጉዳዩ ላይ አስተያየት ከመስጠት መቆጠባቸውን ምናልባት የህወሓት ኃይሎች ተጽዕኖ ስር ወድቀው ይሆን በሚል ግምት እንዲፈጠር ማድረጉን ምንጮች ገልጸዋል። አዲስ ፈተና በአዲስ አበባ የህገወጥ የግመል ስጋ ሽያጭ። በአዲስ አበባ ከተማ ህገወጥ የግመል እርድና ሽያጭ መስፋፋቱን የአዲስ አበባ ቄራ ድርጅቶች ለአዲስ ፈተና ሆኗል። ቁልፍ መረጃዎች። የችግሩ ስፋት። የቄራዎች ድርጅት ስራ አስኪያጅ አቶ ሙሉነህ ደሳለኝ ህገወጥ እርዱ ከወትሮ በተለየ መልኩ እየጨመረ መምጣቱን አምነዋል። የሽያጭ አካባቢ በተለይም ወደ ቦሌ ሚካኤል ባሉ አካባቢዎች የግመል ስጋ በድብቅ አስገብተው የሚሸጡ ግለሰቦች መኖራቸው ተገልጿል። የጤና ስጋት። ህገወጥ እርድ የሚከናወን አስፈላጊ የጤና ምርመራ ባልተካሄደበትና ባልተፈቀደ ቦታ ላይ ሲሆን ይህም የህብረተሰቡን ጤንነት አደጋ ላይ ጥሏል። የቄራዎች ድርጅት ይህንን ህገወጥ ድርጊት ለማስተካከል እየሰራ መሆኑን አስታውቋል። ስራ አስኪያጁን ህብረተሰቡ ጥራቱን የጠበቀ ስጋ እንደሚፈልግ በመግለጽ ህገወጥ የግመል እርድን ወይም ሽያጭም ሲመለከት ወዲያውኑ ጥቆማ እንዲሰጥ አሳስቧል። ህጋዊና የጤና ምርመራ የተደረገበት የግመል እርድ በስፋት የሚካሄደው በአቃቂ ቃሊቲ ቅርንጫፍ የሚገኘው የቄራዎች ድርጅት ውስጥ ነው። ይህ አገልግሎት ስጋውን በስፋት ለሚጠቀሙት የሶማሌና የአፋር ህዝቦች ተደራሽ እንዲሆን ታስቧል። ድርጅቱ በአማካኝ በቀን ከ7 እስከ 10 የሚደርሱ ግመሎችን ህጋዊ በሆነ መንገድ ያርዳል። ጤናው በእጅዎ ነው። ህገወጥ ስጋ ከመግዛቶ ይጠንቀቁና ጥቆማ በመስጠት የበኩሉን ድርሻ ይወጡ ይላል። ዜናዎቹ እነዚህ ነበሩ። አብራችሁን ስለቆያችሁ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ